ሃይ እንዴት ናችሁ? እንኳን ለገና በዓል በሰላም አደረሳችሁ። ዛሬ ለባለቤቴ የገዛሁለትን ስጦታዎች አብረን ፓክ እናደርጋለን ማለት ነው። ከየትኛውን ጀምር? ስጦታ ይሄንን ይመስላል። PS5 ነው። ጌም አለው ፊፋ። የራሱ አንድ አለው፣ ውስጡ ግን ኤክስትራ አንድ ገዝቼለታለሁ። ከረባት ነው ግን ከነ ሙሉ አክሰሰሪው ነው። ፐርፊውም ስለሚወድ ፐርፊውም ገዝቼለታለሁ። አራተኛ ጊፍቱ ደግሞ አይፎን 17 ፕሮ ማክስ ነው። አይ ላቭ ዲስ ከለር በጣም ታለ። ሌላ ደግሞ ማስታወሻ ናት፣ ግን በስሙ ነው የተሰራለት። እዚህ ጋር ስም አለው እና ስትነኩት ማት ነው እና በጣም ደስ ይላል። ማስታወሻ ደብተር ነው፣ ስክሪፕት አለው ምናምን። ከዛ ሌላኛው ደግሞ ከቨር ነው። ሌላ ደግሞ የአይፓድ ከቨር ነው። የካርድ መያዣ ዋሌት እንደዚህ ፕረስ ታደርጓት ወደ ላይ የምትወጣዋለች። ብቻ ይሄኛው እሱ ነው። ኳስ ስለሚወድ በጣም ኳስ ቁልፍ መያዣ ነው ይሄኛው። ሌላ ቁልፍ መያዣም አለ። ይሄ ለእኔና ለእሱም ነው የገዛሁት። ይሄኛውን ቁልፍ መያዣ የኔና የእሱ ፎቶ ያለበት ነው። የቤት ውስጥ ጫማ ገዝቼለታለሁ። ያምራላ። ከለሩንም በጣም ነው የወደድኩት። ጃኬት አለ። ይሄ ጃኬት ነው፣ በጣም ያምራል። ሌላ ደግሞ ዚፕ ሹራብ አለ። እነዚህ ነገሮች ነው የገዛሁለት። እንግዲህ ገና የስጦታ በዓላችን ነው። እኛ በጣም ትልቅ በዋጋ የማይገዛ ስጦታ የተቀበልንበት በዓላችን ነው። ሪሌሽንሽፕ ውስጥ በነበርንበት ሰዓት በዓል ሲሆን ብዙ ጊዜ ጊፍት እንሰጣጣለን እና የዘንድሮ በዓል ደግሞ በጣም ስፔሻል በዓል ነው ለእኔና ለሱ። የመጀመሪያ በዓላችን ነው ምናምን እና በጣም ስፔሻል እንዲሆን ስለፈለግን 10 ጊፍት እንሰጣጣለን ተባብለናል እና እዚህም ደግሞ እርስ በርሳችን ስጦታ ስንሰጣጥ በጣም ደስ ይላል እና እኔ በጣም ነው ስጦታ መስጠት የምወደው። እናንተም ደግሞ ይህን ቪዲዮ ባሎች ለሚስቶች፣ ሚስቶች ደግሞ ለባሎች ሼር አድርጉላቸው እና ስጦታ አስገዟቸው። ትልቅ ስጦታ መሆን አይጠበቅበትም፣ ግን ቀኑን የምታስታውሱበት ስዊት የሆነ ስጦታ ተሰጣጡ። ወዳችኋለሁ። ባይ